እይታችንን ስንጀምር ቶንጊያው የተባለች ወጣት ከጓደኛዋ ጂኒያንግ ጋር ስትነጋገር አይተን ነው። ጓደኛዋም ከፍቅረኛዋ ጋር እንደተጣላች እየነገረቻት እያለ በድንገት ከታዋቂዎቹ ZGDX የጌም ቡድን አብራቸው እንድትሰራ የሚጠይቅ የጽሁፍ መልእክት ይገባላታል። ይሄ ነገር ከመጠን በላይ እንድትደሰት ያደረጋት ሲሆን ወደ ቤቷ ስትገባ ግን ጌመር በመሆኗ ከመጠን በላይ የምትናደድባት እናቷ ከታዋቂው ቡድን ሀገር አቀፍ ተወዳዳሪ ለመሆን የቀረበላትን ጥያቄ ቢሰማም አሁንም ግን ይህንን ስራ እንድታቆም መናገሯን አላቆመችም። ቶንጊያው ግን አልሰማም ብላ በመጀመሪያው በረራ ወደሚገኙበት ከተማ በማምራት ከማናጀራቸው ጋር የተገናኘች ሲሆን በዚህም አጋጣሚ በአድናቂዎቻቸውና በጋዜጠኞች ተከበው ሲጠየቁ ስትመለከት ምን ያክል ታዋቂና ተጽዕኖ ፈጣሪ መሆናቸውን ትረዳለች። በተለይ ሲቼንግ ከተባለውና ከኮስታራው አባላቸው ጋር በተለየ አስተያየት ተያይተዋል። ማናጀሩም ዛሬ የሚከናወነውን የወዳጅነት ውድድር ካከናወኑ በኋላ ከቡድኑ አባላቶች ጋር አንድ ባንድ ሊያስተዋውቃት ያቀደ ሲሆን እነሱ በሚገኙበት አፓርትመንት ውስጥ ከጎናቸው ያለው ቤት ውስጥ እንድታርፍም አዘጋጅቶላታል። እሷም የሚያስፈልጓትን እቃዎች ወደ ሱፐርማርኬት ሄዳ ከሸመተች በኋላ ሊፍት ውስጥ እያለች በአጋጣሚ ከሲቼንግ ጋር በድጋሚ የተገናኘች ሲሆን ተመልክታውና ተደናብራ የምትጓዝበትን ፍሎር ለመጫን ስትታገል አይቶ ምንም ያክል በባህሪው ቀዝቃዛና ጢባራም እንዲሁም ኮስታራ ቢሆንም ሲጫንላት ግን ይታያል። ከጥቂት ሰዓታቶች በኋላ ሲኬ ከተባለው የጌመሮች ቡድን ጋር ውድድራቸውን ለማድረግ ተዘጋጅተዋል። እሷም ከጓደኛዋ ጋር በቦታው ላይ የክብር እንግዳ በመሆን የተጋበዘች ሲሆን በድንገት ከተቀናቃኛቸው ሲኬ ቡድን አባላቶች መካከል ከተወዳጁ ጂያንግ ጋር በሚተያዩበት ሰዓት ላይ ሁለቱም ይደናገጣሉ። ምክንያቱም ጂያንግ የተባለው ግለሰብ ከጊዜያቶች በፊት የቀድሞ ፍቅረኛዋ ስለነበር ነው። ከእሱ ጋር ላለመገጣጠም እየሞከረች ጨዋታውን መመልከቷን የቀጠለች ሲሆን ውድድሩም ተጧጡፎ ደቂቃዎች እየተቆጠሩ ይመጡና ዩሚንግ በተባለውና በቅርቡ እጁ ላይ ጉዳት ባጋጠመው አንደኛው አባላቸው አማካኝነት በተቀናቃኛቸው ሲኬ ቡድን ሊሸነፉ ቻሉ። ዩሚንግም ቢሆን ከተቀመጠበት በመነሳት ለሚወዱት አድናቂዎቹ እስከ ዛሬ ደስተኛ ሆነው አሪፍ ጊዜን እንዳሳለፉ ካሁን በኋላ ግን በጉዳቱ አማካኝነት እየተጫወተ መቀጠል ስለማይችል ከጌሙ ዓለም ራሱን ሊያገል መሆኑን ተናገረ። አድናቂዎቹ ቢሆኑ ሁሌም ከጎኑ እንደሆኑ በመናገር ያበረታቱታል። ከቦታውም ለቀው እየወጡ እያለ ወደ ቶያንግ ጋር የቀድሞ ፍቅረኛዋ መጥቶ ያናገራት ሲሆን አስቀድሞም ወደዚህ ከተማ የመጣችበት ዓላማ ስለገባው ከZGDX ይልቅ የእነሱን ቡድን እንድትቀላቀል ጥያቄን አቅርቦላታል። እሷ ግን በድሮ ክስተት አማካኝነት ፈቃደኛ ልትሆንም ሆነ በቅጡ ልታናገረው አልቻለችም። በቀጣዩም ቀን ጠዋት ላይ በግልጽ ቡድኑን እንደተቀላቀለች ለአድናቂዎቻቸው በማህበራዊ ሚዲያዎች ላይ ያጋራሉ። የመጀመሪያዋ ሴት የቡድን አባላቸው ስትሆን ከሁሉም አባላቶች ጋር ለመተዋወቅም የቤታቸውን በር እያንኳኳች ይገኛል። በሩንም የከፈተላት ኮስታራው ሲቼንግ ሲሆን ገና ሲያያት የዲሊቨሪ ሰራተኛ ስለመሰለችው የያዘችውን ምግብ ተቀብሎ በሩን እላዩ ላይ ይዘጋባታል። ድርጊቱና ንቀቱ ከመጠን በላይ ያናደዳት ሲሆን በማህበራዊ ሚዲያ አካውንታቸው ላይ የተፈጠረውን ነገር ለአድናቂዎቿ ታጋራና እነሱም ቢሆኑ ቤታቸው ውስጥ ሆነው ስለ ክስተቱ እንዲያነቡት ታደርጋለች። ታዲያ ጥፋታቸው ስለገባቸው ወደ ቤት እንድትገባ ያደረጓት ሲሆን ሲቼንግ ግን ለድርጊቱ ይቅርታ ለመጠየቅ አልወደደም ነበር። ማናጀሩ ማንነቷን በመናገር ካስተዋወቃቸው በኋላ ወደ ተዘጋጀላት የመኝታ ክፍል ሲወስዳት ይታያል። እሷም ለቤተሰቦቿ በሰላም መግባቷን በቪዲዮ ኮል ደውላ ያሳወቀቻቸው ሲሆን በድርጊቷ አባቷ ቢያበረታታትም እናቷ ግን አሁንም እሷን መቃወሟን ቀጥላለች። በቀጣዩ ቀን ላይ ወንዶቹ አባላቶች እቤት ውስጥ አዲስ ሴት መኖሯን መላመድ ከብዷቸው ልክ እንደ ድሮ እየመሰላቸው በቦክሰርና በመኝታ ልብስ እቤት ውስጥ እየተዘዋወሩ ይገኛል። ማናጀሩም ቢሆን የኮንትራት ወረቀቱ ላይ እንድትፈርም ካደረጋት በኋላ የቀድሞ አባላቸው ዩሚንግን ካሁን በኋላ አሰልጣኛቸው አድርጎ ይሾመዋል። የሚያስፈልጓትንም ነገሮች እንድትገዛና ሲቼን አብሯት በመሄድ እንዲያግዛት ያዘዘው ሲሆን በዚህም አጋጣሚ ወደ ውጪ ሲወጡ ከአጎቱ ልጅ ጋር ሲገናኝና እኛም የአጎቱ ልጅ የእሷ ጓደኛ ከሆነችው ጂኒያንግ ጋር ፍቅረኛሞች እንደነበሩና በፊልሙ መጀመሪያ ላይ እንደተጣሉ የነገረቻትም ከዚህ ሰው ጋር እንደነበር እንረዳለን። ቶንጊያውና ሲቻንግ ወደ ገበያ ጉዟቸውን ቀጥለዋል።
አጭሯ በማለት እየጠራት የሚያናድዳት ሲሆን ሳይፈልግ ባለቃው ታዞ አብረው ወደ ገበያ በመምጣታቸው ልክ እንደ ነገረኛ ፍቅረኛሞች ሙሉ ቀናቸውን እየተጨቃጨቁ ይገኛል። ወደ ቤት ከተመለሱ በኋላ እንኳን ካሁን በኋላ ሀገር አቀፍ ተወዳዳሪ መሆኗ ስለማይቀር ልምድ ስለሌላት በቻሉት አቅም እያሰለጠኗት ሲሆን የልምምድ ውድድሮችን በሚያደርጉበት ሰዓት ላይ እንኳን አድናቂዎቻቸው ቶንጊያው የተባለችዋ ሴት የጂያንግ የቀድሞ ፍቅረኛ እንደነበረች አጣርተው ስለደረሱበት ስለ ክስተቱ በማህበራዊ ሚዲያዎች ላይ ሲቀባበሉትና ይሄ ዜና ዞሮ ዞሮ የቤተሰቦቿ ጆሮ ጋር ሲደርስ ሲደውሉላትም የሚያነቡትን ነገር በሙሉ እንዳያምኑ በመናገር ሁኔታውን ተረጋግታ ቀስ በቀስ ስታስረዳቸው ይታያል። ለእነሱ ብቻ ሳይሆን ለሲቼንግም ሳይቀር ስለ ቀድሞ ፍቅረኛዋ ጉዳይ የነገረችው ሲሆን በተለይ ከሱ ጋር ወደ ሱፐርማርኬት ሄደው ያለ አድናቂዎቹ ተመልክተውትና ፎቶ አንስተው ስለነበር እንዲሁም በዜናው ላይ ስለ ሁለቱም ጉዳይ ሳይቀር ስለተዘገበ እጆቿን ይዞ ሰዎች ስለሚያወሩት ነገር መጨናነቅ እንደሌለባት ሲነግራትና ይህም ክስተት የበለጠ እንዲቀራረቡና እንዲግባቡ ሲያደርጋቸው ይታያል። ከቀጣዩ ቀንም ጀምሮ እዛው መኖሪያ ቤታቸው ውስጥ ሆነው በአሰልጣኛቸው ስልጠናዎችን ከወሰዱ በኋላ ከተቀናቃኝ ቲሞች ጋር የወዳጅነት ጨዋታዎችን ያደረጉ ሲሆን እሷም የመጀመሪያ የውድድር ጨዋታዋን ተሳትፋ አንድ ላይ በድል ማሸነፍ በመቻላቸው ከተቀናቃኝ ቡድን መካከል አንደኛው በችሎታዋ ተገርሞ ሲያድንቃትና ሲያበረታታትም ይታያል። አሸንፈውም ስለነበር ድላቸውን ለማክበር ከአንደኛው አባላቸው ላው ውጪ ሁሉም ለመዝናናት ከቤቱ ለቀው የወጡ ሲሆን በአጋጣሚ ቤተሰቦቿ ግን ሊያገኟት ወደምትኖርበት ቦታ መጥተው ስለነበር አባላው ድምፁን ከፍ አድርጎ ከፍቶት ሙዚቃ እያዳመጠና እየደነሰ ስለነበር ውስጥ ላይ እሱን ሊያገኙ ችለዋል። ደቂቃዎችንም ከቆዩ በኋላ ሁሉም አባላቶች ወደ ቤት ሲመለሱ ልጃቸውን ያገኟት ሲሆን ለስራ በማለት ወደዚህ ከተማ መታ ወንዶች ብቻ በሚኖሩበት ቤት በመኖሯና አሁን ላይ እንኳን መጠጥ ጠጥታ በመምጣቷ እናቷ ከመጠን በላይ ተናዳባት እየጮኸችባት ይገኛል። እድሜ ለቀሩት የቡድኑ አባላቶች ይባልና እቤት ውስጥ ባሉት ቅንጡ የጌም መጫወቻ ኮምፒውተሮችና እቃዎች ልባቸውን ሰርቀው እዚህ ልትመጣ የቻለችው ለስራ ጉዳይ መሆኑን ብቻ ማሳመን የቻሉ ሲሆን በቀጣዩ ቀን ጠዋት ላይ ወደ ቤታቸው ሲሸኛቸው እንኳን እናቷ ሀሳቧን ቀይራ ሺቾንግ መልከ መልካምና አስተዋይ እንደሚመስል እናም ከሱ ጋር ግንኙነትን እንድጀምር በመናገር ስታሳፍራትም ይታያል። ይሄ የጌም ቡድን የራሱ የሆኑ ህግና ደንቦች ያሉት ሲሆን ጠዋት ላይ አላርም ሲጮ በሰዓታቸው ከእንቅልፋቸው መንቃት እንዳለባቸው፣ ጤናቸውን ለመጠበቅ ስፖርታዊ እንቅስቃሴዎችን እንደሚያደርጉና በሳምንት ቢያንስ ለ2 ቀን ላይቭ ገብተው ጌሞችን መጫወት ጥቂቶቹ ህጎች ናቸው። ታዲያ እሷም ላይቭ ለመግባት እየተዘጋጀች ስለነበር ጓደኛዋ ጂያንግ ሜካፕ ልትሰራት ወደ ቤቷ ያመራች ሲሆን በዚህ አጋጣሚ ላው ተመልክቷትና ተመችታው ሲፈዝባትም ይታያል። ሜካፕም ተሰርታ ከጨረሰች በኋላ አምሮባት ስለነበር ሁሉም አባላቶች ትኩረታቸውን እሷ ላይ ያደረጉ ሲሆን እሷም ከዚህ ቀደም ላይቭ ገብታ ስለማታውቅ ራሷን እንዴት ማደፋፍራ የቀጥታ ስርጭቱን ስታበረውና ብዙም ሳቆይ ግን ሲቼንግ ሙድ እየያዘባት ስለነበር አቋርጣው ከክፍሉ ስትወጣ እናያታለን። በቀጣዩም ቀን ላይ የቲኤቲ ቡድን መሪ መግለጫዎችን እየሰጠ ይገኛል። እንደ ንግግሩም ከሆነ ለዜድ ጂዲኤክስ ቡድን እንዲጋጠሟቸው ጥያቄዎችን አቅርበው እንደነበር እነሱ ግን ንቀዋቸው እምቢ እንዳሉና ይሄም ነገር ፈሪነታቸውን እንደሚያሳይ በመናገር በተለይ ስለ አዲሱ አባላቸው ቶንጊያው መጥፎ ነገሮችን ተናግሯል። ታዲያ ክስተቱ በማህበራዊ ሚዲያዎች ላይ መነጋገሪያ የሆነ ሲሆን በዚህም ምክንያት የእነሱ አሰልጣኝ ቶንጊያው ከህዝቡ የሚቀርብላቸውን ጥያቄ ለመፈጸም ሲባል ግጥሚያውን እንዲያደርጉ ተናግሯል። ከተሸነፉ ውርደትን ስለሚያመጣባቸው ሁሉም አባላቶች ለውድድሩ ቶንጊያው በቂ ናት ብለው የማያስቡ ሲሆን እሷም ስሜታዊ ሆና በተለይ የልምምድ ውድድሮችን ሲያደርጉ በመሸነፋቸውና በቂ ሆና ልትገኝ ስላልቻለች ሁሉም ወደ መተኛ ክፍላቸው ቢያመሩም እሷ ግን ሌሊቱን ሙሉ ብቻዋን እየተለማመደች ስታነጋውና ስለ ክስተቱ ያወቀው ሲቼንግም የምትጠጣውን ነገር አምጥቶላት እረፍት እንድታደርግ ቢነግራትም እያለቀሰች ሆድ የባሳትን ነገር በሙሉ አፍረጥርጣ ስትነግረውና እሱም ጸጉሮቿን እያሻሸ ሲያባብላት ይታያል። ከቲኤቲ ቡድን ጋር ያደረጉት የልምምድ ውድድርም ተቀርጾ
ተቀርጾ በማህበራዊ ሚዲያዎች ላይ በመለቀቁ አድናቂዎቻቸው ስለ ክስተቱ ማውራታቸውን የቀጠሉ ሲሆን ይህም ክስተት ቶንጊያውን አናዷት ከጓደኛዋ ጂንያንግ ጋር ወደ ባር ሄዳ መጠጥ እየጠጣች ስትዝናናና ደቂቃዎችን እንደቆዩ ወደ ቦታው የሁለቱም የቀድሞ ፍቅረኞች መጥተው በተለይ አይጂያ ጓደኛዋን ይዟት ከቦታው ለቀው በመሄዳቸው ሁለቱ ብቻቸውን ሊቀሩ ችለዋል። ቶንጊያው በስካሩ አማካኝነት ማንነቱን እንኳን ለመለየት የከበዳት ሲሆን ወደ ቀድሞ ጓደኝነታቸው እንዲመለሱ እየጨቀጨቃት እያለ ወደ ቦታው ሲቼንግ በመምጣቱ አስቁሞት እንዲሁም እሷን አዝሎ ወደ ቤቷ ሲያደርሳትና ወደ ውስጥ ከመግባቷ በፊት እንድትጠብቀው ነግሯት ለስካሯ የሚሆን መድኃኒቶችን ለመግዛት ባመራበት ሰዓት ላይ እሷ ደቂቆችን ጠብቃ ወደ ቤት ስገባና የእሱ ታናሽ ወንድም ሉያውም ሊያገኘው ቤት ውስጥ እየጠበቀው ስለነበር ከዚህ ቀደም ስለማታውቀው ከአንዳንድ ስታየው መንፈስ መስሏት ተሯሩጣ ከቤት በመውጣት ሲቼንግ እቅፉ ስትጠመጠም ይታያል። እንደዛው እንዳቀፋትም ቤት ሲገባ ወንድሙ ሌላ ነገር አስቦ ፎቶ ሊያነሳቸውም ችሏል። ተቀምጠው መነጋገር ጀምረው ታናሽ ወንድሙ ወደዚህ ሊመጣ የቻለው እሷ ለግሩፑ ትመጠናለች ብሎ ስላላሰበ በእሷ ቦታ ለመተካት እነሱን ለማናገር ነበር። ወንድሙ ግን ፈቃደኛ ለመሆኑን ያሳወቀ ሲሆን እሷን በስካሩ አማካኝነት የተጠቀመችበትን ሶፍት እጁ ላይ ታስቀምጠውና ወደ ክፍሏ በመግባት ትተኛለች። ምሽቱ በዚህ መልኩ ተጠናቋል። በቀጣዩ ቀን ላይ እንቅልፏ ስትነቃና ማታ ያደረገችውን ነገር አንድ ባንድ ስታስታውስ ከመጠን በላይ ያፈረች ሲሆን እንደ አየዋትም የፊት ጭንብልን ተጠቅማ ወደ ሳሎን ልታመራ ችላለች። ከሰዓታቶችም ቆይታ በኋላ ጭንብሏን ያወለቀችው ሲሆን በድጋሚ ወደ ሳሎን ስታመራ የእሱ ታናሽ ወንድም በሷ ወንበር ላይ ቁጭ ብሎ ጌሞችን እየተጫወተ ነበር። ድርጊቱ ከመጠን በላይ ያናደዳት ሲሆን የእሷን አካውንት ተጠቅሞ ከቲአርቲ ቡድን ጋር እየተጋፈጠና አስቀድመውኑን የቲአርቲ ቡድን ድክመት ስለሚያውቅ በቀላሉ ሲያሸንፋቸው ስትመለከት ግን በችሎታው ከመጠን በላይ ትገረማለች። ይህ ሰው የቀድሞ የዚህ ግሩፕ አባል ሲሆን በጉዳት አማካኝነት አሁን ላይ ጡረታ የወጣው የዩሚንግ እጅ እንዲጎዳ ምክንያት ሆኖ ስለነበር ግን ከቡድኑ ሊባረር ችሏል። እውነታው ግን ከአመታቶች በፊት ባር ውስጥ እየተዝናኑ እያለ ሉያው ጄኬ ከተባሉ የጌመሮች ቡድን ጋር ተጣልቶ እንደነበርና ከአጠገቡ የነበረውን ጠርሙስ አንስቶም አንደኛውን ፈንክቶት እያለ ዩሚንግ ለማገላገል ሲሞክር በብርጭቆ ቁራጭ እጆቹ እንደተቆረጡ እንረዳለን። ያኔ ሲጣሉ የደህንነት ካሜራ የቀረጸውን ቪዲዮ በሶሻል ሚዲያዎች ላይ የተለቀቀ ሲሆን የአጎቱ ልጅ አይጂን እንኳን ስለ ክስተቱ ስለሚያውቅ በቀጥታ ስርጭት ላይ ታሪኩን በሙሉ አንድ ባንድ ይናገርና የቡድን አባላቶቹ እስከዛሬ በማያውቁት ሁኔታ እየወቀሱት እንደቆዩ እንዲረዱ አድርጓል። እሱ ግን አሁንም ለብርጭቆ መሰበር ምክንያቱ እሱ ስለነበር ጥፋተኛ ራሱን አድርጓል። ሆኖም ዳግም የግሩፑ አባል እንዲሆን እድሎች ተመቻቹለት። በግሩፑ ውስጥም ቋሚ ተወዳዳሪ ሆኖ ለመቀጠል በእሱና በቶንጊያው መካከል ፉክክር የተነሳ ሲሆን ሲቼንግም ሁለቱም የቻሉትን ያክልና የአቅማቸውን እንዲሞክሩ የበለጠውም ሰው እንደሚመረጥ ተናግሯል። እንዲሁም ሁለቱ ተቀራርበው በሚነጋገሩበት ሰዓት ላይ ወንድሙ አልፋታም በማለት እየተከታተለውና ፎቶ እያነሳው ይገኛል። በቀጣዩ ቀን እንኳን የፎቶ ፕሮግራም ስለነበረባቸው ለሁሉም አባላቶች የውድድር ልብስ ተዘጋጅቶ የቀረበላቸው ሲሆን ሁሉም ወንዶች ቀይረው እሷንም እስክትወጣ ድረስ እየተጠባበቋት ይገኛል። ስለቆየችባቸውም ሲቼንግ ለማረጋገጥ ወደ ክፍሏ ሲገባ እየቀየረች እያለ የተመለከታት ሲሆን ተደናብሮ ለመጀመሪያ ጊዜ በህይወቱ ይቅርታ ሊጠይቃትም ችሏል። ጭራሹኑ የስልክ ቁጥሯንም የውስጥ ልብሷ ላይ በተመለከተው የጥንቸል ስዕል አማካኝነት ስያሜን ሰጥቶ ቁጥሯን ሴፍ ያደረገው ሲሆን አባላቶቹም ስለዚህ ነገር አውቆ ሲሳሳቁ ትመለከትና ሁኔታው ስለገባት ተቻክሎ ወደ እነሱ ጋር ስታመራ አደናቅፏት ስትወድቅም ይታያል። ከእሱ ጋር ብቻዋን መነጋገርም ጀምራ ምንም ያክል እንዲያጠፋው ብትጠይቀውም እሱ ግን አሻፈረኝ ብሎ በተቃራኒው የበለጠ እያሸማቀቃት ይገኛል። በዚህ መልኩ ቀናቶች እየተቆጠሩ መጡ። በሁሉም ቡድን አባላቶች መካከል ያለው ቀረቤታ ቀን በቀን እየጨመረና እየተግባቡ ሲሆን ባሳየችው ለውጥና ችሎታ አማካኝነትም ቶንጊያውም ሳቀር የግሩፑ ቋሚ አባል ሆና ልትመረጥ ችላለች። ታዲያ በቀጣዩ ቀን ላይ የመጀመሪያ ሀገር አቀፍ ውድድራቸውን ለማድረግ አባላት
ወጣቶቹ በሙሉ ወደ ውድድር ቦታው አምርተዋል። የመጀመሪያው ተቀናቃኝ ቡድናቸውም የቀድሞ ፍቅረኛዋ የሚገኝበት ሲኬ ግሩፕ ሲሆን በዚህ አጋጣሚ ፍቅረኛዋ የነበረው ጂያንግ የመጀመሪያዋ በመሆኑ መደናበሯን ተመልክቶ እያረጋጋት ያለውን ሲቼንግን ሲመለከት በቀረቤታቸው እየቀና ይገኛል። ይህም ክስተት ትኩረቱን ከነሱ ላይ እንዳይነቅል አድርጎት ጨዋታውን ከጀመሩ በኋላ የመጀመሪያውን ዙር እንዲሸነፉ ያደረገው ሲሆን እረፍት ለማድረግ ተቀምጠው እያለ ቶንጊያው የምታስተውለው ነገር ሲቼንግ በጉንፋን በሽታ ከትላንት ጀምሮ ታሞ እየባሰበት እንደመጣና የመጀመሪያውን ዙርም በትግል እንዳጠናቀቀው አሁን ላይም ደክሞት እረፍት እያደረገ እንደሆነ ነው። ውድድሩን ማጠናቀቅ ስላለበት ግን ወደ ሁለተኛው ዙር አምርተው አሁንም በድል ማጠናቀቅ የቻሉ ሲሆን አድናቂዎቻቸውን ጨምሮ በቲቪ እየተመለከቷቸው የነበሩት የእሷ ቤተሰቦችም ሳይቀሩ በድላቸው ደስተኛ እየሆኑ ይገኛል። ውድድሩ ተጠናቆ ሁሉም ወደሚፈልጉበት ቦታ ለመዝናናት በሚያመሩበት ሰዓት ላይ ሲቻንግ በጉንፋን ህመሙ አማካኝነት ተመልሶ ወደ ቤቱ ሄደ ሲሆን በተመሳሳይ መልኩ እሷን ብትሆን የወር አበባ የምታይበት ቀን ስለነበር ወደ ቤት መሄድን መርጣለች። ታዲያ ሁለቱም እቤት ውስጥ ብቻቸውን ሆነው ህመማቸውን እያስታመሙ ይገኛል። ስለ ግል ህይወታቸው መነጋገር ጀምረው ፍቅረኛ አለኮይ በማለት ስትጠይቀው እንደሌለው ከሱ የተሻለችን ጌመር ካላገኘም እንደማይዝ ተናግሯል። ከሰዓታቶችም በኋላ ጓደኞቻቸው ወደ ቤት ተመለሱ። ሁለቱንም የእሷ መኝታ ክፍል ውስጥ ጎን ለጎን ተኝተው ያገኟቸው ሲሆን ወንድሙን ሳይቀር ሁሉም አብረው እንዳደሩ ማሰብም ጀምረዋል። እነሱም ከእንቅልፋቸው ከነቁ በኋላ እየተመለከቷቸው መሆኑን ሲያውቁ እሱ ምንም ባይመስለውም እሷ ግን አፍራ በብርድ ልብስ ስትሸፋፈንና ብርድ ልብሱ ሊቀማት እየሞከረ መታገላቸውን ጀምረው ተያይዘው ወደ አልጋው ሲወድቁም ይታያል። ይሄ ክስተት የበለጠ እንዲተፋፈሩ ያደረጋቸው ሲሆን ሁለቱም በየመኝታ ክፍላቸው ሆነው ስለተፈጠረው ነገር እያሰቡና ፈገግ እያሉ ይገኛል። በቀጣዩ ቀን ላይ እንኳን የቀጥታ ስርጭትን እያደረጉ እያለ ማታ ስለተፈጠረው ነገር እየተናገረ እያሸማቀቃት ሲሆን ላይቭን እየተመለከተ የነበረው የቀድሞ ፍቅረኛዋ ጂያንግም በሰማው ነገር እየቀና ይገኛል። በዚህም ምክንያት የዛኑ ቀን ላይ ወደ መኖሪያ ቤታቸው ይመጣና ደውሎላት ወደ ውጭ እንድትወጣ ካደረገ በኋላ በድንገት አቅፏት ወደ ቀድሞ የፍቅር ግንኙነታቸው እንዲመለሱ ይጠይቃታል። እሷ ግን ፍቃደኛ ያልሆነች ሲሆን ድሮ ላይ ግንኙነታቸውን አቋርጦ በመሄዱ ይቅርታ እንዳደረገችለት ልክ እንደ ኖርማል ጓደኛሞች መሆን እንደሚችሉን በመናገር መልሳ ታቅፈዋለች። ይህም ክስተት በተራው ሲቼንግን እያስቀናው መምጣት ጀምሯል። እሷን ብትሆን ሀሳቧ ሲቼንግ ጋር ስለነበር ማታ ላይ እንቅልፏን ተኝታ ያለ በህልሟ ከእሱ ጋር በትዳር ሲጣመሩና ሲስማት ተመልክታ ባና ትነቃና ፊቷን ታጥባ መልሳ እንቅልፍ ሊወስዳት ስላልቻለ የተቀናቃኝ ቡድኖቻቸውን ያጨዋወት ስልት ማጥናት ትጀምራለች። ምሽቱ ካበቃ በኋላ ወደ ሀገር አቀፍ ውድድሩ ጉዟቸውን አድርገዋል። ንጉስ በመባል ከተሰየመው ቡድን ጋርም ግጥሚያቸውን የሚያደርጉ ሲሆን ለደቂቃዎች ያክል በሁለቱም አባላቶች መካከል ጥልቅ የሆነ ፍልሚያ ከተደረገ በኋላ እድሜ ማታ ላጠናችው ያጨዋወት ስልት ይባልና ውድድሩን በእሷ እርዳታ ማሸነፍ ቻሉ። ከንጉስ ቡድን አባላቶች መካከል በአንደኛው ፊት ላይ በመሸነፋቸው ሀዘን የሚታይ ሲሆን በአጋጣሚ እሷም ወደ መጸዳጃ ቤት እያመራች እያለ ተደብቆና ብቻውን ቁጭ ብሎ ሲያለቅስ ትመለከተውና ስላዘነችለት እያባበለችው አንዳንድ የጌም አጨዋወት ምክሮችን ትሰጠዋለች። ወደ ቤታቸውም ከተመለሱ በኋላ ከዚህ ቀደም ስሟን ሲያጠፉትና የልምምድ ውድድሮችን አድርገው አሸንፏት ከነበረው ቲዋይቲ ግሩፕ ጋር ዳግም እንዲጫወቱ ጥያቄ አቅርበውላቸው እነሱም ፈቃደኛ ስለሆኑ ከባለፈው ስህተቷ ትምህርትን ወስዳና እራሷን ቆፍጠና አድርጋ በግሩፕ ሆነው ውድድሩን ይጀምሩታል። እንደምታሸንፋቸውም እርግጠኛ የሆነች ሲሆን በሚያሳዝን ሁኔታ ግን ብዙም ሳቆይ ከእሷ ውጭ የቀሩት አራቱም አባላቶቿ በጠላታቸው ተገለው ከውድድሩ ይሰናበታሉ። እሷም ለግሩፓቸው ዋና መሪ ሁለቱ ብቻቸውን እንዲጋፈጡ ጥያቄ ታቀርብለትና በሀሳቧ ተስማምቶ መጫወታቸውን ቀጥለው እስከ ዛሬ ያጠናቻቸውን ነገሮች አንድ ባንድ በማስታወስ ውድድሩን በድል ስታሸንፍና የደስታ እንባን ስታነባ ይታያል። በአንድ ቀን ሁለት ድልንም በማሳካታቸው ደስታቸውን ለማክበር ለመዝናናት ጉዞ የጀመሩ ሲሆን በመኪና እየተጓዙ እያለ በአጋጣሚ ከዚህ ቀደም ውድድሩን አሸንፈው ከወጡ በኋላ ሲቻንግ
ስለሷ ሲጠየቅ የሰጠውን ኢንተርቪው ማዳመጥ ጀምራ በአካል ሊነግራትና ሊያድንቃት ያልቻለውን ነገር በኢንተርቪው ላይ ተናግሮ ስለነበር ደስተኛ ሆና ለቀሩት አባላቶች ስታሳይና እሱን በማፈር ሊቀበላት ሲታገል ጎትቶ እግሩ ላይ እንድትቀመጥ ያደርጋታል። በዚህም አጋጣሚ ወንድሙ በፍጥነት ፎቶውን አንስቶ ማንነቱን ላላወቅነው ሰው ሲልክ ይታያል። የሚፈልጉበት ቦታ ደርሰው እየተዝናኑም እያለ ስልክ ይደወልለትና ከነሱ ራቅ ብሎ ማውራት ይጀምራል። ፍቅረኛ እንደሌለውም አስቀድሞ ነግሯት ስለነበር ከየትኛዋ ሴት ጋር እንደሚያወራ ለማረጋገጥ በምትጠጋው ሰዓት ላይ ከእናቱ ጋር እየተነጋገረ እንደሆነ ታውቃለች። እናቱም የብላይንድ ዴት ቀጠሮን ስላዘጋጀችለት እንዴት እየጨቀጨቀችው ነበር። ደስተኛ ባይሆንም የእናቱ ትዕዛዝ ስለሆነ ግን በቀጣዩ ቀን ላይ ወደ ቀጠሮ ቦታው ያመራ ሲሆን ቶንጊዮን በቅናት በተደጋጋሚ የጽሑፍ መልእክትን እየላከችለት እያደረገ ያለውን ነገር ለማጣራት ሞክራለች። እሱም ሶሎ ከተባለችዋ ሴት ጋር ደቂቃዎችን እያወሩና እየተነጋገሩ ከቆዩ በኋላ በመኪና ወደ ቤቷ አድርሷት ከመለየታቸው በፊት አብረው ሊሆኑ እንደማይችሉ ነግሯታል። ቀናቷን መቆጣጠር ያቃታት ቶንጊያውም ብዙ ስለቆየ ግራ ገብቷት ስትቅለበለብ የቡድን አባላቶቿ ሳይቀር መጠራጠር ሲጀምሩና ለጓደኛዋ ጂንያንግ ሳይቀር ደውላላት ስታማክራት ይታያል። እሷ ብቻ ሳትሆን በቀጣዩ ቀን ላይ እንኳን ሀገር አቀፍ ውድድሩን እያከናወኑ ያለ ውድድሩን በድል ማጠናቀቅ ቢችሉም ሃንግ ሾ የተባለ የተቀናቃኛቸው ቡድን አባል ግን ጨዋታው ከተጀመረበት ሰዓት ጀምሮ እሷን ሲመለከታት ተመችታው ስለነበር ሲቾንግ እስኪቀና ድረስ የስልክ ቁጥሯን ሲቀበላትና ከእሷ ጋር ለመግባባት ሲሞክር ይታያል። እነሱ በሚጓዙበት መኪና ውስጥ ሳይቀር በመግባት አቅራቢያዋ ላይ ተቀምጦ ሲያናግራት ይመለከትና ንዴቱን መቆጣጠር ከብዶት ፍቅረኛው እንደሆነች በመናገር ካጠገቧ ላይ አርቀው ችሏል። ወደ ቤት ተመልሰው ከገቡ በኋላ ግን አውቆ እንዳታውቅበት ልጁ በብዙ ሴቶች ስሜት እንደሚጫወት እናም እሷንም እንዳይጎዳት እንደዛ እንደተናገረው ነግሯታል። ሁለቱም እርስ በርስ መቀናናታቸውን እንደቀጠሉበት ይገኛል። አንዳቸውም ግን ደፍረው ስሜታቸውን ለመግለጽ ያልሞከሩ ሲሆን በተለይ እሷ ከዚህ ቀደም ከሱ የተሻለ የጌም ችሎታ ያላትን ሴት ካላገኘ በስተቀር የፍቅር ግንኙነትን እንደማይጀምር ነግሯት ስለነበር እንዳፈቀረችው ብትነግረው እንኳን እሺ ብሎ አይቀበለኝም ብላ አስባለች። ታዲያ የጌም ጨዋታዎችን እያደረጉ እያለ ከአድናቂዎቻቸው ሁለቱ እንዲፎካከሩ ጥያቄ ቀርቦላቸው የነበረ ሲሆን እነሱም በግሩፕ አባላቶቻቸው ሳይቀር ተከበው መጫወታቸውን ይቀጥሉና ባልተጠበቀ መልኩ በቀላሉ ልታሸንፈው ችላለች። ከጓደኛዋ ጋርም ተገናኝታ ስለ ሁኔታው የነገረቻት ሲሆን እንደሷ ሀሳብ ከሆነ ግን አውቆ እንደተሸነፈላት እርግጠኛ እንደሆነች ተናግራለች። ሆኖም ለሁሉም የቡድኑ አባላቶች የሚበላ ነገርን ለመግዛት ሁለቱ ብቻቸውን ያመሩና አጋጣሚውን ለመጠቀም በሚመስል መልኩ ብቻቸውን ስለሆኑ ገና እኔ በማለት ንግግሯን ስትጀምር ፍቅሯን ልትናዘዝለት እንደሆነ ገብቶት አቸኩይ በማለት ንግግሯን ሊያቋርጠው ችሏል። በቀጣዩም ቀን ላይ በማናጀሩ አማካኝነት አዝናኝ ጨዋታዎች ላይ ለመሳተፍ ከከተማ መውጣት እንዳለባቸው ይነገራቸዋል። እነሱም ጉዟቸውን ያደረጉ ሲሆን የልብስ መቀየሪያ ክፍል ውስጥ እያሉ አድናቂዎቻቸው ተሰብስበው በመምጣት ከእነሱ ጋር ፎቶ መነሳትና ፊርማቸውን መቀበል ይጀምራሉ። የውድድሩ አዘጋጅ የሆነችዋ ሴትም ወደ እነሱ ጋር በመምጣት ስለ ውድድሩ ሕግና ደንብ አንዳንድ ነገሮችን እየነገረቻቸው ሲሆን በንግግራቸው መሀል አለመግባባት ተፈጥሮ ግን ልጅቷ ከቶንጊዮ ጋር መጣላት ትጀምርና አስቀድማ ጸቡን የጀመረችዋ ቶንጊያው ስለነበረች ከአባሎቿ ተነጥላ በውድድሩ ላይ እንዳትሳተፍ ትደረጋለች። እንዲሁም ተጠቂዋ ሴት በማህበራዊ ሚዲያዎች ላይ ስለተፈጠረው ነገር ያጋራች ሲሆን ይሄ ነገር በእሷም ሆነ በቡድኗ ላይ ተጽዕኖን መፍጠር ሲጀምርና ቶንጊያውና የግሩፕ ማናጀርም በቀጣዩ ቀን ላይ በዳይሬክተሩ አማካኝነት ወደ ቢሮ እንዲመጡ ይደረጉና ከሴትዮዋ ጋር ሲገናኙ የምንረዳው ነገር ዳይሬክተሯ የነሲቼንግ ወላጅ እናት መሆኗን ነው። ታዲያ በተፈጠረው አለመግባባት አማካኝነት ቶንጊያው ለፈጸመችው ጥቃት ላልተወሰነ ጊዜ በውድድሮች ላይ እንዳትሳተፍ ተደርጋለች። እናም በቀጣዩ ቀን ላይ ለነበራቸው ሀገር አቀፍ ውድድር ሁሉም አባላቶች ወደ ቦታው ሲያመሩ እሷም አብራቸው የተጓዘች ሲሆን በእሷ ቦታ ወንድሙ ሊያው ተተክቶ በድል አሸንፈው እስኪወጡ ድረስ ልክ እንደ ተመልካች ተቀምጣ ውድድሩን እያየች ነበር። በሚያስቅም ሁኔታ ውድድሩ አብቅቶ ወደ ቤት ከተመለሱ በኋላ ቶንጊያው የምታሳድጋት ድመት የአሳ ማርቢያ መስታወት ውስጥ የነበረውንና አንደኛውን የሲቼንግን አሳ በልታው መጠበቋ ነበር። ታዲያ ተናዶ ድመቷን ከቤት ያስወጣታል ብላ የገመተች
የተጫወተች ሲሆን ክፍሏ ውስጥ ስላጣቻት ማፈላለጓን ትቀጥልና እሱ ሶፋው ላይ ተኝቶ ድመቷም እላዩ ላይ ተቀምጣ ነበር። ብርድ ልብሱንም ልታለብሰው በምትሞክርበት ሰዓት ላይ ይሄ ይፈጠራል። ዴት የሚወጡ በሚመስል መልኩም ለቀሩት ጓደኞቻቸው ሳይናገሩ ሁለቱም ከመጠን በላይ አምሮባቸው ወደ ገበያ ማዕከል ሲያመሩና ድመቷ የበላችበትን አሳ ዳግም ሲያስገዛት ይታያል። እንዲሁም አጋጣሚውን ተጠቅመው ወደ ሲኒማ ቤት በመውሰድ ፊልም ሊጋብዛት ችሏል። የተጣለባትን እገዳ ተነስቶላት ስለነበር በቀጣዩ ቀን ላይ ታይላንድ ከተባለው የጌም ቡድን ጋር ከነበረው እልህ አስጨራሽ ውድድር ላይ እንድትሳተፍ የተደረገች ሲሆን እስከዛሬ ካጋጠሟቸው ተቀናቃኞች ጠንከር ቢሉባቸውም አሁንም ግን ውድድሩን በድል ማጠናቀቅ ችለዋል። አስቀድመውም የመጀመሪያውን ዙር በድል ባጠናቀቁበት ሰዓት ላይ ታይለን የተባለው የተቀናቃኛቸው ቡድን አባል ሲያጭበረብር ተመልክተው ስለነበር ለዳኞቹ እንዳትናገርበት ብቻዋን እስክትሆን በመጠበቅ ነገር ሊፈልጋት ይሞክራል። እሷም እጆቿን ይዞ ጉልበት ሊጠቀም ስለሞከረ በጥርሷ ነክሳ ልታስለቅቀው ችላለች። ወደ ቤትም ከተመለሱ በኋላ ላይቭ ላይ እየሰጠ ያለውን መግለጫ ከተመለከተች በኋላ የሚናገረው ነገር በሙሉ ውሸት በመሆኑ እዚህ ምድር ላይ ውሸታም ያልሆነ ወንድ የለም በማለት በጅምላ መሳደብ ስትጀምር ሲቼንግ ሰምቷት እጆቿን በመያዝ እኔ ያለሁኝ ይላታል። ድርጊቱ እሷንም ሆነ የቀሩትን አባላቶቹን ከመጠን በላይ ያስገረመ ሲሆን እሱ ራሱ ሳይቀር ባደረገው ነገር ተደናብሮ ቀዝቃዛ ውሃን በመጠጣት ራሱን ለማረጋጋት ሞክሯል። ራሱንም እንዴትም አደፋፍሮ ብቻዋን እስክትሆን ድረስ ይጠብቅና በዚህ ምድር ላይ ጥሩ ወንዶች እንዳሉ ሊያሳያት እንደሚፈልግ እናም ፈቃደኛ ከሆነች ከእሱ ጋር የፍቅር ግንኙነትን እንዲጀምሩ ያኔ እሱ ራሱ ጥሩ ሰው መሆኑን እንደምትረዳ ነግሯታል። በተዘዋዋሪ እንደሚወዳት የገለጸላት ሲሆን እሷ ግን ተደናብራ ከክፍሉ ለቃ ልትወጣ ስትል ተመልሳ እንድትቀመጥ ያደርግና ከምሽቱ 3 ሰዓት እስኪሆን ድረስ ጊዜ እንደሚሰጣት አስባበትም በቻለችው ፍጥነት እንድታሳውቀው ነግሯታል። እሷም 3 ሰዓት ሊሆን 5 ደቂቃ እስኪቀረው ድረስ ደጋግማ ከእሱ ጋር ያሳለፈቻቸውን ጊዜያቶች ካስታወሰች በኋላ ወደ እሱ ጋር በመሄድ ታቅፈውና በቃላት ሳይሆን በድርጊቶቿ ፈቃደኛ መሆኗን ትገልጽለታለች። እንደ ስጦታም ሌላ ታዳጊ ድመትን አምጥቶ የሰጣት ሲሆን ከዚህ ቀን በኋላ ለቡድን አባላቶቻቸው በግልጽ ሳይናገሩ ድብቁን የፍቅር ግንኙነታቸውን እየቀጠሉበት መጡ። እሷ ግን ከአንዳንድ ለጓደኛዋ ጂያንግ ሁሉንም ነገር ነግራታለች። ማታ ማታ የግሩፕ አባላቶቹ እንዳያዩት ተደብቆ ወደ ክፍሏ በመግባት የሚያገኛት ሲሆን በቀጣዩ ቀን ላይ እንኳን ቡድን ኦአርሲ ከተባሉ ጌመሮች ጋር ለሀገር አቀፍ ውድድሩ ተወዳድረው በጥምረት ማሸነፍ ከቻሉ በኋላ የሁለቱም የተቃራኒ ቲም አባላቶች ለጋዜጠኞች መግለጫዎችን እየሰጡ እያለ በድንገት ሲቼንግ አንዲት ሴትን ከመጠን በላይ እንደወደደ ስሟን ሳይጠቅስ ይናገራል። እሷም እየቆነጠጠች ልታስቆመው ስትሞክርና በተቃራኒው እሱ ግን እጆቿን ሲይዛት ይታያል። ሁሉም ፍቅረኛሞች የሚያደርጓቸውንም ነገሮች ለማድረግ እየሞከሩ ሲሆን ለጓደኞቻቸው ሳይናገሩ የዴት ቀጠሮችን ለማድረግ ሲወጡና ስለ ግንኙነታቸው የሁለቱም አድናቂዎች እንዳያውቁ እየተጠነቀቁ የተለያዩ ጨዋታዎችን አሸንፎ ስጦታዎችን ሲሰጣት ወደ ሲኒማ ቤትም ሄደው አሪፍ ጊዜያቶችን ሲያሳልፉ ይታያል። ወደ ቤትም ከተመለሱ በኋላ በቀጣዩ ቀን ላይ የድብብቆሽ እቅዳቸው ሳይሳካ ቀርተው በአንደኛው አባላቸው ሻውፓንግ እይታ ውስጥ ሊገቡ ችለዋል። አሁን ላይ ስለታወቀባቸውም ረጋ ብለውና ተቀምጠው መነጋገር ጀምረው የፍቅር ግንኙነትን እንደጀመሩ አሳውቀውታል። እሱ ብቻ ሳይሆን የዴት ቀጠሯቸውን እያደረጉ እያለ ጋዜጠኞች በድብቅ ፎቶ አንስተው በቀጣዩ ቀን ላይ ስለ ግንኙነታቸው የጠረጠሩትን ነገር የጻፉ ሲሆን ዜናውን የተመለከቱት የቡድን አባላቶቻቸውም አፋጠው ስለ ሁኔታው ሲጠይቋቸውና ቶንጊያው ስለ ዜናው እንዳልሰማች ለማስመሰል ብትሞክርም ሲቼንግ ግን ግንኙነት ውስጥ እንዳሉ ይናገራል። ሁኔታውንም ለአድናቂዎቻቸው በሙሉ ግልጽ ሊያደርጉት ስለፈለገ ተቀናቃኛቸው ሲኬ ቡድን ሆንግጃ ከተባለ ከሌላ ቡድን ጋር ግጥሚያ ስለነበረው ወደዛ ፕሮግራም የክብር ተጋባዥ ሆነው ሁሉም የቡድን ዜድጂዲኤክስ አባላቶች ሲያመሩና ቀድሞ ፍቅረኛዋ ጂያንግም በመምጣቷ ደስተኛ ሆኖ እያለ ከሲቼንግ ጋር ጎን ለጎን ተቀምጣ ስትነጋገር ሲያይ ግን መቅናትና መናደስ ሲጀምር ጭራሹኑ እነሱ በካሜራና በአድናቂዎቻቸው እየታዩ ሲሳሳሙ ይታያል።
ይሄ ክስተት እየተጠበቀ ከነበረው ከጨዋታው በላይ መነጋገሪያ ዜና ሆኖ ሰው እየተቀባበለው ይገኛል። ወደ ቤትም ከተመለሱ በኋላ እናቱ ዜናውን ተመልክታ የደወለችለት ሲሆን ስለ ጉዳዩ ደጋግማ እየጠየቀችው ከቶንጊዮ ጋር ተገናኝታ መነጋገር እንደምትፈልግም ተናግራለች። በዚህም ምክንያት የዛኑ ቀን ላይ ቀጠሮ ይዘውና ተገናኝተው ልክ እንደ ቤተሰብ ስለ ግንኙነታቸው ሲነጋገሩና በስርዓት ለእናቱ ሲያስተዋውቃትም እናያለን። የቀድሞ ፍቅረኛዋ ሀገር አቀፍ ተወዳዳሪ ሆኖ ታዋቂነትን ካተረፈ በኋላ ልክ እንደማያውቃት ከእሷ ጋር ያለውን ግንኙነት ያቋረጠ ሲሆን አስቀድሞም ሲቼንግ ስለዚህ ነገር ስለሚያውቅ መቼም ቢሆን ልክ እንደ ቀድሞ ፍቅረኛዋ እንደማይተዋት ቃል ገብቶላታል። ግንኙነታቸውን ለማቋረጥ የሚሞክሩ የእሷ አድናቂዎችም የቀጥታ ስርጭት ጨዋታዎችን እየተጫወተች እያለ ቅሬታቸውን በኮሜንት ሴክሽን ላይ እያስቀመጡና እየሰደቧት ሲሆን እሷ ግን በተቃራኒው ላይቭ ላይ ከሲቼንግ ጋር አሪፍ ጊዜን እያሳለፈች የበለጠ እያናደደቻቸው ይገኛል። በሚያሳዝን ሁኔታ ግን ትኩረታቸውን ግንኙነታቸው ላይ አድርገው በቀጣዩ ቀን ላይ አልፋ ከተባለው ቡድን ጋር የነበራቸውን ግጥሚያ ሊሸነፉ የቻሉ ሲሆን ይሄም ክስተት በሁሉም የቡድኑ አባላቶች መካከል አለመግባባትና ቅራኔ እንዲፈጠር ምክንያት ሆኗል። ለሰዓታቶችም ቦታው በዝምታ ከተዋጠ በኋላ በሁለቱ ጥንዶች አማካኝነት ችግራቸውን ለመፍታት የተነጋገሩ ሲሆን እሷንም የቲሙ ካፕቴን አድርገው ሾመው በቀጣይ ከኤፍኤንሲ ቡድን ጋር የነበራቸውን ግጥሚያ በድል ማሸነፍ ቻሉ። ላይቭ ገብተው ለአድናቂዎቻቸው እያሳዩና እየበሉ እንዲሁም እየጠጡ አሪፍ ጊዜንም እያሳለፉ እያለ በድንገት አንድ የዴሊቨሪ ሰራተኛ ካርቶን አምጥቶ ይሰጣቸዋል። ካርቶኑንም የከፈተችው ቶንጊያው ስትሆን በውስጡ ምላጭና የተቆራረጠ ወረቀት እንዲሁም ማስፈራሪያ ዛቻ ነበረው። ክስተቱንም በፍጥነት ለፖሊሶች ያመለከቱ ሲሆን ድንገት ምላጩ ስከፍተው እጇን ቆርጧት ስለነበር ሲቼንግ ደሟን እየጠረገ ሊያረጋጋት ሞክሯል። ሁሉም እጇ ላይ ያጋጠመው ጉዳት በቀጣይ ያላቸው ውድድር ላይ እንድትሳተፍ እንደማያደርጋት ገብቷቸዋል። በእሷ ቦታም ሉያውን ሊተኩት ያቀዱ ሲሆን እሷ ግን እጇ ላይ ያለው ጉዳት ለዘላለም ልክ እንደ ዩሚንግ ከምትወደው የጌም ጨዋታ እንደሚያሰናብታት በማሰብ እንቅልፏን መተኛት ከብዷት እየተጨናነቀች ይገኛል። ቡድኑ አንድ ጨዋታን ካለሷ በድል ማጠናቀቅ ቻለ። ሀገር አቀፍ ውድድሩ ሊጠናቀቅ ጥቂት ጨዋታዎች በመቅረታቸው ቡድኑ ወደ ፍጻሜ ውድድር እየተቃረበ የመጣ ሲሆን ሳምንታቶች ተቆጥረው የእሷም ቁስል እያገገመ በመምጣቱ ልክ እንደነሱ ሀያል ተብሎ ከሚጠራው ዋይኪው ቡድን ጋር ያላቸው ግጥሚያ ላይ እንድትሳተፍ ተደርጋለች። ከእሷ በላይ ከዚህ ቀደም እጁ ላይ ጉዳት ደርሶበት የነበረው ሲቼንግ ዳግም ህመሙ እየተቀሰቀሰበት ውድድሩን መቀጠል የከበደው ሲሆን በዚህም ምክንያት የመጀመሪያውን ዙር በቀላሉ በተቀናቃኛቸው ቡድን ሊሸነፉ ችለዋል። እረፍት አድርገውና አናግረውት ወደ ውድድሩ ተመልሰው ቢገቡም በሚያሳዝን ሁኔታ በድጋሚ ሁለተኛውንም ዙር ሊሸነፉ ችለዋል። ይህ ክስተት በአባላቶቹ መካከል ጸጥታና ቀዝቃዛ አየር እንዲፈጠር ያደረገ ሲሆን ለመሸነፋቸው ጥፋተኛ ሆነው ሊቆጠሩ የሚችሉትም ሁለቱ ጉዳት ላይ ያሉት ፍቅረኛሞች ናቸው። ችግሮቻቸውንም ለመፍታት ተቀምጠው የተነጋገሩ ሲሆን ፖሊሶች እንኳን ደውለው እንዲመጡ ጠሯቸውና በካርቶን ውስጥ ምላጭ አድርጋ በመላክ ቶንጊያው ላይ ጉዳት ያደረሰችባት ሴት በቁጥጥር ስር መዋሏን ሊያረጋግጡላቸው ችለዋል። ስላጋጠማት አደጋም ሆነ ስለ ሁለቱ ግንኙነት ዘግይተው የሰሙት የእሷ ቤተሰቦችም ቢሆኑ ወደ ቤታቸው እንዲመጡ ይጋብዟቸውና አባቷ ከሲቼንግ ጋር ብቻውን መነጋገር ጀምሮ በልጁ ቀልድ እንደማያውቅ ከልቡ የሚወዳት ከሆነ ካሁን በኋላ የእሷ ኃላፊነት መሆኗን ነግሮታል። ከዚህም ክስተት በኋላ ጥቂት ቀናቶች ተቆጠሩ። የዜድ ጂዲኤክስ ቡድን አባላቶች ከፊት ለፊታቸው የሚያጋጥሟቸውን ተቀናቃኝ ቡድኖች በተሻለ ነጥብ በማሸነፍ ለፍጻሜ ማለፋቸውን ማረጋገጥ የቻሉ ሲሆን የፍጻሜ ውድድሩን ከማከናወናቸው በፊትም ሁሉም አባላቶች ለመዝናናት ወጥተው አሪፍ ጊዜን እያሳለፉ ይገኛል። አጋጣሚም ሲቼንግ የቶንጊያውን መታወቂያ መመልከት ይጀምርና በዚህ አጋጣሚ ዛሬ የልደት ክብረ በዓል ቀኗ እንደሆነ መረዳት በመቻሉ ከቀሩት የቡድን አባላቶቹ ጋር ተነጋግሮ በድንገት ባልጠበቀችው መልኩ ሰርፕራይዝ ሊያደርጓት ችለዋል። ያመጣላትንም የአንገት ሐብል በስጦታ መልኩ የሰጣት ሲሆን እሷም በቀጣዩ የልደት ክብረ በዓል ቀኗ ላይ እንዲጋቡ ልትመኝ ችላለች። በቀጣዩም ቀን ላይ የፍጻሜ ውድድሩ ተጀመረ። ዋይኪው ሲቢ ከተሰኘ ቡድን ጋር ውድድራቸውን የሚያደርጉ ሲሆን በፍጻሜ ውድድር በመሆኑም በሁሉም ፊት ላይ የመደናገጥ ፍራቻ ይታያል። የእሷ ቤተሰቦችም ሳይቀሩ እቤታቸው ሆነው በቴሌቪዥን ውድድሩን እየተመለከቱ ሲሆን ግለት በተሞላበት መልኩ ቀጥሎ የመጀመሪያውን እነሱ፣ ሁለተኛው ደግሞ የተቀናቃኝ ቡድኑ ሊያሸነፍ ችሏል።
አሸናፊውንም ለመለየት ሶስተኛውና ብቸኛው ውድድር የቀረ ሲሆን ዋኔ እንዲሆናቸውም ውድድሩ ከተጀመረ በኋላ ጓደኛቸው ድምፁን ከፍ አድርጎ ሙዚቃዎችን መጫወት ይጀምራል። ይህ ክስተት ሞራላቸው እንዲመጣ አድርጎ የቡድን ጥምረትን በማሳየት ሶስተኛውንም ዙር እንዲያሸንፉ ረዳቸው። በፊልሙም የመጨረሻ ትዕይንት ላይ በጓደኛዋ ጂኒያንግ የሰርግ ፕሮግራም ላይ ሲቻንግ የጋብቻ ጥያቄን ሲያቀርብላት እያየን እይታችንን እዚህ ላይ እናበቃለን። ቤተሰቦች ፎሊንግ ኢንቱ ዩር ስማይል የተሰኘው ድራማ ይህንን ይመስል ነበር። ከተመቻችሁ ቪዲዮ ላይክ፣ ለዚህኛውም ሆነ ለሁለተኛው ቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግና ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁልን በቀጣይ ልክ እንደዚህ ባበደ በሌላ ቪዲዮ እስኪያገናኘን ድረስ ቸር ያቆየን።